ከነሱ የሚጠበቀው ለ50 ቀን አንድ የተዘጋ ክፍል ውስጥ አብሮ መቆየት ብቻ ነው። ምንም ኢንተርኔት የለም፣ ምንም የሚዝናኑበት ነገር የለም። 50 ቀን ከቆዩ $5 ሚሊዮን ይዘው ይወጣሉ። እናንተ ብትሆኑ ይሄን ቻሌንጅ ትቀበላላችሁ? ህጉ ቀላል ይመስላል፣ ግን ብዙ የተገደቡ ነገሮች አሉት። ክፍሉ አልጋና መጸዳጃ ቤት ብቻ ነው ያለው። አንድ ሰው ተስፋ ቆርጦ ካቋረጠና አንደኛ ሰው ብቻ 50 ቀኑን ከጨረሰ 1 ሚሊዮን ብቻ ነው የሚያገኘው። 5 ሚሊዮኑን ለማግኘት ሁለቱም አንድ ላይ መሆን አለባቸው። ብዙ ሰዎች ቀላል ይመስላቸዋል። እነዚህም ጥንዶች እንደዛ ነበር የመሰላቸው። ምንም ሳያንገራግሩ ቻሌንጁን ተቀብለው ጀመሩ። 50 ቀኑ መቁጠር ጀመረ። ገና ቻሌንጁ ከመጀመሩ ሴቷ መጨናነቅ ጀመረች። ስልክ የለም፣ ቲቪ የለም፣ እንዴት ነው 50 ቀን የምንቆየው እያለች ማሰብ ጀመረች። እሱም ያስበው 5 ሚሊዮኑን ካሸነፈ በኋላ የሚኖረውን ላይፍ ነበር። ሁለቱም አልጋቸው ላይ ተኝተው ሀብታም ስለመሆን ያስቡ ጀመር። እውነታው ግን 50 ቀን መቆየት ቀላል አልነበረም። 2 ቀን ካለፈ በኋላ ወንዱ እዛ መቆየት በጣም ይከብደው ጀመር። ግድግዳው ነጭ ነው፣ መሬቱ ነጭ ነው፣ የሚያየው ነገር ሁሉ ነጭ ነው። ጊዜው መሄድ ያቆመ ይመስላል። ቀን መቁጠሪያው ላይ በጣም ለረጅም ሰዓት አፈጠጠበት። ግን ያለፈው 2 ደቂቃ ብቻ ነበር። ድብርታቸውን ለመቀነስ የልጅነት ጨዋታቸውን ይጫወቱ ጀመር። እንደዛም ሆኖ ግን ቀኑ ሊያልቅላቸው አልቻለም። 20 ቀን ካለፋቸው በኋላ ቻሌንጁን ትተው ለመውጣት ጫፍ ደርሰው ነበር። ቀን መቁጠሪያው ላይ ማፍጠጥ ብቻ ነበር ስራቸው። ከዛም ድንገት ቤት ውስጥ አንዲት በረሮ መጣች። ወንዱ በጣም ደስ ብሎት እያያት ጀመር። ከዛም ለበረሮ ምግብ ሊሰጡት ሲሞክሩ የተሰጣቸው ምግብ ለነሱ ብቻ እንደሆነ ተነገራቸው። በረሃብ ይሞታል ብሎ ፈርቶ ስለነበር በር ከፍተው በረሮውን እንዲያስወጡት ይነግራቸው ጀመር። ግን ምንም አይነት መልስ አላገኙም። ስለዚህ እራሱ በሩን ከፍቶ በረሮውን ለማስወጣት አሰበ። ከዛ ግን ፍቅረኛው ልታረጋጋው ሞከረች። በሩን ከከፈተው ጨዋታውን እንዳቋረጠ ነው የሚቆጠረው። 5 ሚሊዮናችን ይጠፋል፣ ስለዚህ ተው አለችው። ለ5 ሚሊዮን ብሩ ሲል በረሮውን ለቀቀው። ከዛም ፍቅረኛውን ምንም አይነት ሀዘኔታ የለሽም እያለ ይናገራት ጀመር። ፍቅረኛውም ተናዳ ልትሄድ ስትል በረሮውን በስህተት ረግጣ ገደለችው። በዚህ ምክንያት ፍቅረኛ ማቾቹ ተጣልተው ተዘጋጉ። በስተመጨረሻም ወንዱ ከዚህ በላይ መዘጋጋት ስላልቻለ ፍቅረኛውን ያወራት ጀመር። በጣም ስለደበረው ከሚሸለሙት ብር ላይ አንዳንድ ነገሮችን ለማድረግ እንደወሰነ ነገራት። እዚህ ቻሌንጅ ላይ ሌላ ህግ ነበር። ከደበራቸው ከሽልማት ብራቸው ላይ የቀነሱ አንዳንድ ነገሮችን ማስመጣት ይችላሉ። መጀመሪያ ላይ የሚጠይቁት እቃ 100,000 ብር ይጠይቃል። ቀጣይ ከጠየቁ ደግሞ 1 ሚሊዮን። ሴቷ ባትስማማም ግን ልታስቆመው አልቻለችም። ባልየውም አዘዘ። ከዛም የተላከላቸው እቃ ብሩሽ ነበር። ሰዓሊ ስለነበር በጣም ደስ አለው። በብሩሹ ይሄን ነጭ ግድግዳ በስዕል ይሞላው ጀመር። ፍቅረኛዋ ደስተኛ ሆኖ ስታየው አንድ ነገር አስተዋለች። ገንዘቡ ቢያስፈልጋቸውም የእነሱ ፍቅር ግን እንደሚበልጥ አሰበች። የቻሌንጁ አዘጋጅ ግን ፍቅራቸውን ማየት አይፈልግም ነበር። በሚቀጥለው ቀን ሌላ አስደንጋጭ ነገር ተፈጠረ። ሽንት ቤት ውስጥ ሽጉጥ ተቀምጧል። ሁለቱም በጣም ደነገጡ። እንዴት እንደመጣ ባያውቁም ግን አዘጋጁ አቅዶ ያደረገው ነገር እንደሆነ ያውቃሉ። ድንገት እንዳይተኮስ ብለው ፈርተው ሽጉጡን አልጋ ስር ወረወሩት። ከዛም ጭንቀታቸው ትንሽ ረገብ አለላቸው። ግን አዘጋጁ አልጨረሰም ነበር። ለሁለቱም ቪዲዮ ላከላቸው። ለወንዱ የተላከው ቪዲዮ ከኤክስ ገርል ፍሬንዱ ነበር። እያለቀሰች ናፍቀኸኛል እያለችው ነበር። ፍቅረኛው ይሄን ስታይ ደበራት። ከዛም የሴቷ ተራ መጣ። በልጅነቷ የጣላት የከዳት አባቷ ነበር። ገና ፊቱን እንዳየች በንዴት ማልቀስ ጀመረች። አሰቃቂ የልጅነት ትዝታዎቿ ይመጡባት ጀመር። ራሷን መቆጣጠር አልቻለችም። ያለቀሰች ትጮ ጀመር። ይሄ የሳይኮሎጂ ፈተና አዘጋጁ እንደፈለገው እየሄደለት ነው። ከዛ ጊዜ በኋላ ሴቷ ምንም ነገር ማውራት አቆመች። 20 ቀን ይቀራቸው ነበር። ቀናቶቹ እየከበዱ መጡ። ወንዱም ከዚህ በላይ መቆየት አልችልም፣ ማቆም እፈልጋለሁ አለ። ሴቷ ግን አሁንም ቢሆን የማቆም ፍላጎት አልነበራትም እና ሌላ እቃ እንዲያመጡላቸው በሽልማታቸው ብር እንዲገዙ ተስማሙ። በመጀመሪያው 100,000 ያጥተዋል። በአሁኑ ግን 1 ሚሊዮን ነው የሚያጡት። ምንም ሳይመስላቸው አዘዙ። በአሁኑ ግን የተላከላቸው ሰርፕራይዝ ሰው ነበር። አንዲት ሴት ነበረች የመጣችው። እንዳዩዋትም ሁለቱም ደነገጡ። ሲሞን ትባላለች። 1 ሚሊዮን ብራቸውን አውጥተው ሰው እንደሚላክላቸው አላወቁም ነበር። ፍቅረኛዋ ደብሯት ነበር፣ ግን በአዘጋጆቹ ሆን ብሎ የተደረገ ነገር ስለሆነ ዝም አለች። ሲሞን ዳንሰር ናት። እዚያ የመጣቸው የስራ ማስታወቂያ ወጥቶ እሱን ተስማምታ እንደሆነ ነገረቻቸው። ስምምነቱም እዚህ ለ10 ቀን ትቆያለች፣ ከዛ 5 ሚሊዮን ብር ታገኛለች። ጥንዶቹ ይህን ሲሰሙ በጣም ተናደዱ። እነሱ 50 ቀን ቆይተው ነው 5 ሚሊዮን ብር የሚያገኙት። ፌር አይደለም ብለው መበሰጫጨት ጀመሩ። ሲሞን ግን እዚህ በነበረው ጊዜ ያሳለፉትን ነገር ስትሰማ ለመሄድ ከመፈለግ ይልቅ እንዲህ አይነት ህይወትን ኤክስፒሪየንስ ማድረግ ፈልጋለሁ ብላ መደሰት ጀመረች። ቤት ውስጥ አንድ አልጋ ብቻ ነው ያለው። 3 ሰዎች እንዴት ነው አንድ አልጋ ላይ የሚተኙት? ወንዱ እኔ መሬት እተኛለሁ ብሎ አለ። ፍቅረኛው ግን መሬቱ ይቀዘቅዛል ከኛ ከተኛ ብላ፣ እሷ ወደ መሀል ጠጋ ብላ፣ እሱ በጥግ በኩል ሶስቱም አንድ ላይ ለመተኛት ተስማሙ። በሚቀጥለው ቀን ሴቷ ከእንቅልፏ ስትነሳ ሲሞን አጠገቧ የለችም። እናም ሲሞን የሄደች መስሏት ደስ ብሏት ነበር። ግን ወደ መጸዳጃ ቤት ስትሄድ ሲሞን ሻወር እየወሰደች እንደሆነ አየች። ፍቅረኛዋ ከሲሞን ጋር ቺት እንዳያደርግባት እሷ ሲሞንን መቅረብ
መቀራረብ ጀመረች። አብራት መደነስም ጀመረች። ሁለቱ ሴቶች መለያየት አልቻሉም። ሁሌ አብረው ናቸው። ከዳንሰኛዋ ጋር ስትሆን ፍቅረኛዋን ረሳችው። በዚህ መሃል እሱ ውስጡ መረባበሽ ጀመረ። በቁሙ መቃዠቱላ ጀመረ። የሚያስፈሩ ነገሮችን ማየት ጀመረ። ወንዱም በጣም ደንግጦ መጨለል ጀመረ። ይህን ስታይ ፍቅረኛዋን ለማረጋጋት ወደሱ መጣች። ተሳክቶላትም ልታረጋጋው ቻለች። ከጥቂት ቀናቶች በኋላ ሲሞንን ስትፈልጋት አጣቻት። ይሄም እረፍት እንዲሰማት አደረጋት። ግድግዳው ላይ የተጻፈ የሆነ ነገር ነበር። ለወንዱ የተጻፈ ጽሑፍ ነበር። ፍቅረኛው ላይ ቺት እንዳደረገ የሚናገር ጽሑፍ ነበር። በጣም ተናደደች። እሷ በምትተኛበት ጊዜ ፍቅረኛዋና ሲሞን ያልሆነ ነገር እንደሚያደርጉ እርግጠኛ ሆና ነበር። በንዴት ፍቅረኛዋን ትመታው ጀመር። እሱም ወድቆ ጭንቅላቱ ሲደማ ደንግጣ ተረጋግታ ወደ ማሰብ ተመለሰች። ጭንቅላቱን እንደያዘ እንዴት አታምኝም እያለ ይቆጣት ጀመር። እናም ቻሌንጁን አቆማለሁ ብሎ ግግም አለ። እሷም ይቅርታ ተጠይቀው ጀመር። ይቅርታ እየጠየቀችው ያለችው ግን ለገንዘቡ ብላ እንጂ እሱን ስለመታችው ተሰምቷት አልነበረ። እሱም ይሄንን ሲያቅ ቻሌንጁን ለማቋረጥ ወሰነ። ፍቅረኛውም ልታሳምነው ብትሞክርም እሱ ግን ስለኔ ግድ አይሰጥሽም፣ ገንዘብ ብቻ ነው የምታስቢው ብሎ ቻሌንጁን አቋርጣለሁ ብሎ ግግም አለ። ቻሌንጁን ለመጨረስ ትንሽ ቀን ነበር የቀራቸው። ሴቷ ግን ተስፋ ልቆርጥ አልፈለገችም። እናም ቻሌንጁን እንዳያቋርጥ ልታስፈራራው ሞከረች። ሽጉጥ አውጥታ ደቀነችበት። እሱም ሊያረጋጋት ሞከረ። ስለ ገንዘብ ብቻ እያሰበች እንደሆነ እንደዚህ እየሆነች ያለችው ነገራት። ከገንዘብ በላይ ብዙ አስፈላጊ የሆኑ ነገሮች አሉ አለ። ከዛም ዞሮ ሳያያት ቀጥ ብሎ ወጣ። እሷም ጨክና ልታኩስበት አልቻለችም። ቻሌንጁን ለመጨረስ 16 ቀን ነበር የቀራት እና ይሄን 16 ቀን ብቻዋን ማሳለፍ አለባት። ካለ ፍቅረኛዋ ግን ህይወት ከበዳት። እያንዳንዱ የምታሳልፈው ቀን ስቃይ ብቻ ሆነባት። እየከበዳትም ቢሆን 14ቱን ቀን አሳለፈች። 5 ሚሊዮኗን ለማግኘት 2 ቀን ብቻ ቀራት። ከዛ ግን ግድግዳ ላይ ፍቅረኛዋ የጻፈውን አንድ ጽሑፍ አየች። ከዛም መጀመሪያ ሲተዋወቁ የነበራቸውን ፍቅር ማስታወስ ጀመረች። ከዛም ያለምንም ማንገራገር ወደ በሩ ተጠግታ ቻሌንጁን ሳትጨርስ አቋረጠች። ፊልማችንም እዚህ ጋር ያበቃል።